ሰላም ቤተሰቦች በጣም ካስገረመኝ ነገር ዛሬ በጣም ለእናንተ ማሳው ማለት እናንተን እንድታያቸው መፈልጋቸው ሰዎች እስኪ ዛሬ የፖፕ ሰዎች ላስተዋውቃችሁ። ሁለት ጀግና እናትና አንድ እናት አንድ አባት በጣም በእድሜ በጣም የገፉ ግን ፖፕ ላይ በጣም ላይቭና ፓርቲን አቅብጠው የሚሰሩ እና ተከፋይ የሆኑ ሰዎች ላስተዋውቃችሁ። እነዚህ በዚህ ምስል ላይ የምትመለከቷቸው ሰዎች ሁለቱም ሴቶም ወንዶ እዩልኝ በምን ያህል እድሜ ትገምቷቸዋላችሁ እናንተ? ግን በዚህ እድሜ ሳይበገሩ ላይ በትክክል የሚሰሩ ሰዎች እኔ ኤርሊ ሌሊት 8 ሰዓት 9 ሰዓት ሲሄድ ላይ በየሰሩ ማገኛቸው ሰዎች ናቸውና እናንተም እንድትተዋወቋቸው ነው። እስኪ በዚህ አጋጣሚ በቀን ስንት የሚያገኙ ይመስላችኋል? እነዚህ ሰዎች ስንት በቀን የሚሰሩ ይመስላችኋል? ስንት ዶላር የሚሰሩ ይመስላችኋል? ከፍተኛ የሆነ ብር ነው የሚያገኙት በቀን። በጣም በሚገርም ሁኔታ አንዳቸው 5 እስከ 600 ሺህ ፖይንት ያገኛሉ። አባዙት በ1850 ብር በአሁኑ ማርኬት በየቀኑ የሚያገኙት ነው። እነዚህ እናትና አባቶችና ሁላችሁም በቤተሰቦቻችሁ በአካባቢያችሁ ያሉ ሰዎችን እድሜ ሳይበግራቸው መጣው እንዲሰሩ ፖፕ የሚከፈል መሆኑን በእነዚህ ሰዎች በእነዚህ በእኒህ አባት ፎቶ ሁላችሁም እዩዋቸውና እነዚህ ሰዎች የሚሰሩትን አይዲያቸውንም ወደፊት አስቀምጥላችኋለሁ። እንድታበረታቷቸውም እየጠየቅኩ ሌሎች ሰዎችም እንደዚህ እየመጡ እንዲሰሩ እንድናደርግ ጥሬን አቀርብላችኋለሁ ማለት ነው። አመሰግናለሁ ቤተሰቦቼ። ዛሬ ያስተዋወቅኳችሁ ሰዎች በጣም ይገርሙ ናቸው። ኑሩልኝ።